ቴክኖሎጂን ማሳደግ መቻላችን ቀደም መመለስ የማንችላቸውን ጥያቄዎች መመለስ እንድንችል እሱንም ተመስርቶ ደግሞ አዳዲስ ቴክኖሎጂዎችንም ጭምር እንድናውጣ ነው መፍጠር እንችላለን። ለምሳሌ ሰው ሰራሽ አስተውሎትን ብናይ በሰው ልጅ የማሰብ የማሰላሰል አቅም እንግዲህ በዚሁ ከቀጠል ይሄንን ቴክኖሎጂ የማሳደግ ሂደታችን ከሰው ልጅ የተሻለ ለራት የመተንተን አቅም ያላቸው ሰው ሰራሽ ማሽኖችን የተሻለ አስተውሎት ያላቸውን መፍጠር በቻልን ቁጥር ደግሞ አሁን ያልተገለጡትን ጭምር የመግለጥ አቅም አለ እድል ይኖረናል ማለት ነው። ይኖረናል። ፊዚካል ከመጠን አንፃር ስለ ውሃ ግዝፈት እና ህልቆ መሳፈርት ፍጥነት አንስተን የሰው ልጅ በመጠን ኢምንት መሆኑን አንስተን ነበር። ግን ይሄ ኢምንት የሆነ መረት ራሱ ኢምንት መልሶ ይሄንን ህዋ መረዳት የቻለው አይ ዶንት ቲንክ ሌሎች የምናውቃቸው እንስሳት ይሄን መረዳት የቻለው አይመስለኝም። አይደለም የሰው ልጅ ነው ይሄን ማድረግ የቻለው። ህዋ መኖሩ እንዳጠቃላይ ስናየው ምናልባት ነገራችን ሁሉ በምድር የተወሰነ ቢሆን ኖሮ እንደው የቴክኖሎጂ ጣሪያ ላይ የደረስን የእውቀት ጣሪያ ላይ የእውቀት ጥግ ላይ የደረስን ይመስለን ነበር። ኤግዛክትሊ ህዋ መኖሩ ደግሞ የእውቀታችንን ጥግ የቴክኖሎጂያችንን ጥግ እንድናውቅ እና ይበልጥ ለማወቅ እንድንነሳሳ ይበልጥ ለመፍጠር እንድንነሳሳ የረዳን ነው ብዬ ነው የምወስደው።